መከላከያ ሰራዊት ህገ መንግስታዊ ስርዓቱን ከውስጥም ሆነ ከውጭ ጥቃት ለመከላከል ይችል ዘንድ ምን ጊዜም የተሟላ ብቃት ይዞ መገኘት ይኖርበታል። ይህን ብቃቱን ለማሳደግም በማያቋርጥ ስልጠናና ልምምድ ውስጥ ማለፍ አለበት። ሰራዊቱ በማንኛውም መልክዓ ምድር ተንቀሳቅሶ ጠላቶቹን መደምሰስ እንዲችል በአካል ብቃቱ የዳበረ መሆን ይገባዋል። የሚጠቀምባቸው ወታደራዊ ማቴሪያሎችንም በሚገባው ቋቸው ውጤታማ ሊያደርጋቸው ይገባል። እንደሚታወቀው ዘመኑ ሳይንስና ቴክኖሎጂ ከፍተኛ እመርታ ያሳዩበት ወቅት ነው። ወታደራዊ መስክም የዚህ ዘመናዊ ግኝት ዋነኛ ተጠቃሚ ነው። ሀገራችን ኢትዮጵያም ሰራዊቷን ከፍተኛ የማድረግ ብቃት ያለውና ዘመናዊ የማድረግ ጥረቷን አጠናክራ ቀጥላበታለች። ይህን ለማሳካት ታዲያ መከላከያ በስሩ የተለያዩ ዩኒቨርሲቲ ኮሌጆችን የቴክኒክ የወታደራዊ ሳይንስና ጥበብ የተለያዩ የሙያ ማሰልጠኛ ማዕከላትን በመክፈት ከሰራዊቱ መልምሎ በማሰልጠን ላይ ይገኛል። በቅርቡ መከላከያ በጤና ሳይንስ ኮሌጅ የጤና ሙያተኞችን በኢንጂነሪንግ ኮሌጅ በተለያዩ ሙያ ያሰለጠኑ መሐንዲሶችን በሜጀር ጄኔራል ኃይሎ ማርአያ ወታደራዊ አካዳሚው በወታደራዊ ሳይንስና ጥበብ የተካኑ የሰራዊት አባላትን አሰልጥኖ አስመርቋል። በደብረ ዘይት ከተማ በሚገኘው የኢንጂነሪንግ ኮሌጅ ቅጥር ግቢ የተካሄደው የመከላከያ ጤና ሳይንስ ኮሌጅና የመከላከያ ኢንጂነሪንግ ኮሌጅ የተማሪዎች የምረቃ ስነ ስርዓት እጅግ የደመቀ ነበር። በእለቱ በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታ ማዦር ሹም ክቡር ጄኔራል ሳሞራ የኑስ ናቸው። በተጨማሪ ጄኔራል መኮንኖች የተለያዩ ሀገራት ወታደራዊ አታሼዎች ተገኝተዋል። ተመራቂዎችም ለክብር እንግዳውና ለተጋባዥ እንግዶች እንዲህ የደመቀ ወታደራዊ ሰልፍ አሳይተዋል። በደመቀ ወታደራዊ ስነ ስርዓት የተጀመረው የምረቃ በዓል ቀጥሎ ኮሎኔል ኃይለ ስላሴ ወልደገሪማ የመከላከያ ዩኒቨርሲቲ ኮሌጆች ምክትል ኮማንዳንት የመከላከያ ኮሌጆች ለተቋሙም ሆነ ለሀገሪቱ ያበረከቱት ስላለው አስተዋጽኦ እንዲህ በማለት ነበር የገለጹት። የመከላከያ ኢንጂነሪንግ ኮሌጅ የመከላከያን ዘመናዊ ስራዎች ግንባታን እውን ከማድረግና የዚሁ የግንባታ አካል የሆኑትን የመከላከያ ኢንዱስትሪዎች በበቁ ወታደር መሐንዲሶች በማጠናከር ከፍተኛ አስተዋጽኦ ያደረገ ይገኛል። የመከላከያ ጤና ሳይንስ ኮሌጅም ለረጅም ጊዜ በትግልና በጦርነት ውስጥ በተለያዩ በሕክምና ሙያዎች ልምድ ያካበቱ የሰራዊቱ አባላትን በመደበኛ ስልጠና በማብቃትና አዳዲስ አባላትን ተቀብሎ በተለያዩ የጤናና የሕክምና ትምህርት ዘርፎች በማሰልጠንና የሰራዊቱን የጤና ችግር በማቃለል ትልቅ አስተዋጽኦ ያደረገ ይገኛል። እነዚህ በምህንድስናና በጤና ሙያተኝነት በኩል ለሰራዊታችን አንድ ብርቱ ተጨማሪ ኃይል የሆኑት የዕለቱ ተመራቂዎችም ዲግሪና ዲፕሎማቸውን ከዕለቱ የክብር እንግዳ ከጦር ኃይሎች ጠቅላይ ኤታማዦር ሹም ከጄኔራል ሳሞራ የኑስ እና ከሌተናል ጄኔራል ባጫ ደበሌ እጅ ተቀብለዋል። መልካም ወረጋ ሚሊዮን ዮሐንስ ነጻነት ገብረ ዮሐንስ ታደሰ ጨፌ ትግስት ተገኝ ክቡር ጄኔራል ሳሞራ የኑስ ለተመራቂዎቹ ዲግሪና ዲፕሎማ ከሰጡ በኋላ ባሰሙት የመመሪያ ንግግር የኮሌጆቹ ማህበረሰብ የወታደር መሐንዲስና የሕክምና ባለሙያ በማፍራት በኩል ያደረጉት ጥረት ስኬታማ መሆኑን ገልጸው በመከላከያ ደረጃ የሚካሄደው የአቅም ግንባታ ስራ ተጠናክሮ እንደሚቀጥል ገልጸዋል። ተቋማችን ለተልእኮው ዙሪያ መለስ ብቃት እንዲያረጋግጥና እንዲኖረው የአቅም ግንባታ ስራው የላቀ ትኩረት በመስጠት አጠናክረን የምንቀጥልበት ነው። በዚህ ወሳኝና ከፍተኛ ርብርብ የሚጠይቀው የአቅም ግንባታ ስራ ድርሻችሁ የላቀ መሆኑን በመገንዘብ የአቅም ግንባታ ስራው ባለቤት በመሆንና በተነሳሽነት እንድትፈጽሙት እንደሚገባ እየገለጽኩ እንደ ትላንቱ ድርሻችሁ በላቀ ደረጃ እንደምትወጡት ያለኝን የጸና እምነት ለመግለጽ እወዳለሁ። ውድ የመከላከያ ዩኒቨርሲቲ አመራሮች መምህራንና ስታፍ አባላት በሙሉ የመከላከያ ተቋማችን ለተልእኮው ብቁ እንዲሆን በአጠቃላይ
በመከናወን ላይ ያለው የአቅም ግንባታ ስራ በተለይ ደግሞ በኮሌጆቹ በመከናወን ያለው የጠራ አመለካከት ኖሮት ሁለንተናዊ ሙያው ብቃት ያለው የወታደር መሐንዲስና ሐኪም የማድረግ ስራዎቻችን ከፍተኛ ውጤት ያስገኙ መሆናቸው ይታወቃል። ይህንን ከፍተኛ ተሳትፎና ጥረት እንዲሁም ቁርጠኝነት የሚጠይቀው ተልዕኮ ከመደበኛ ስራችሁ ሳትለዩ በከፍተኛ ጽናትና ርብርብ በመከላከያ ወቅታውና ለሚሰጠው ማንኛውም ተልዕኮ ላይ የተመሰረተ ትምህርትና ስልጠና እንዲኖር ስለነቀል የሆነ የሥርዓተ ትምህርት ለውጥ ማካሄዳችሁ መከላከያ ትልቅ አክብሮትና አድናቆት እንዳለውና በተቋም ስም ምስጋናዬን ያቀረብኩ ቀጣይ የያዛችሁትን ያደረጃጀት አሰራር እንዲሁም አመራር ጥናቶችን በተመሳሳይ መልኩ በድል እንድትወጡ መከላከያ ምን ጊዜም ከጎናችሁ እንደማይለይ ለመግለጽ እወዳለሁ። ተመራቂዎቹ የሰራዊት አባላት ታላቅ ራዕይ የሰነቁ ናቸው። አገራችን የተያያዘችው ዘመናዊ ሰራዊት የመገንባቱ ሂደት ላይም ሚናቸው የላቀ ነው። ከጤና ሳይንስ ኮሌጅ በጣም ከፍተኛ ማዕረግ በሚል ደረጃ በነርሲንግ ዲግሪ አንደኛ ወጥታ የተመረቀችው የወርቅ ሜዳይ ተሸላሚ መቶ አለቃ ሀዳስ ገብረ ዮሐንስ በኮሌጁ ቆይታዋ ስለነበራት እንቅስቃሴና ስለወደፊት እቅዷ እንዲህ በማለት ነበር የተናገረችው። እዚህ ሊደርስ ያደረገኝ መከላከያ ነውና መከላከያ አስተምሮ እዚህ አድርሶኛል። በጣም ለመከላከያ ሊያመሰግን ፈልጋለሁ እና ባስተማሪና በደረስኩ ደረጃ ደግሞ እስከ መጨረሻ ከዚህ በላይ ሁኜ ለመከላከያም ለህዝብን ለማገልገል ነው ዋናው ትልቁ ዓላማዬ። ባለቤቴም ጭምር በጣም ድጋፍ ስላደረገልኝ ያለ ምንም ሐሳብ እንዲማር ልዩ ድጋፍ ስላደረገልኝ ለሱም ያመሰግንኩኝ ለቀጣይ ከዚህ ይበለጠ ውጤትም ለመማርም ውጤትም ለመከላከያ ለማገልገል ቃል የሚገባበትና የሚሰራበት ነው ለወደፊቱ። 10 አለቃ ብሩክ ይመቻል ይባላል። የሜካኒካል ኢንጂነሪንግ የዲግሪ ምሩቅ ነው። በመከላከያ ኢንጂነሪንግ ኮሌጅ ቆይታው ወቅት የቀሰመው ትምህርት ወደፊት የፈጠራ ሰው የሚያደርገውን ብቃት እንዳስጨበጠው ይናገራል። ያው እንግዲህ እስካሁን መደባር በጣም ያው መደባው በጣበት ቦታ ሄደን whatever የትም ሊሆን ይችላል እዛ ሄደን ማለት ነው ያው የሚጠበቅብንን የተማረ ማለት መንግስት አስተምሮናል። ባጸፈው ደግሞ ያው እኛ መስራት ያለብን ያህል በመደበበት ቦታ አቅማችን እስከፈቀደ ድረስ ዝም ብሎ መስራት ብቻ ሳይሆን አዲስ ነገርም ለመፍጠርም ነው ያው እንግዲህ ዝግጁ ነን ብዬ ነው ማስበው። መከላከያ በታላቅ የለውጥና የእድገት እንቅስቃሴ ላይ ነው። የመከላከያ ኢንጂነሪንግና የጤና ሳይንስ ኮሌጅ ተማሪዎቻቸውን ባስመረቁበት ወቅት በኢንጂነሪንግ ኮሌጅ ግቢ ተገንብቶ ምረቃው የተከናወነው አዲሱ የኬሚካል ኢንጂነሪንግ ቤተ ሙከራም ይህን ሀቅ ያረጋግጣል። በእለቱ በጄኔራል ሳሞራይን ውስጥ ተመርቆ የተከፈተው ቤተ ሙከራ የተሟላ የትምህርት መርጃና የምርምር መሳሪያዎችን የያዘ ቤተ ሙከራ መሆኑ በወቅቱ ከተሰጠው መግለጫ ለማወቅ ተችሏል። ቤተ ሙከራውም በጄኔራል መኮንኖችና ጥሪ በተደረገላቸው የተለያዩ ሀገራት ወታደራዊ አታሼዎች ተጎብኝቷል። በኢንጂነሪንግ ኮሌጅ ቅጥር ግቢ